ስሜ ሀና በድሩ ነው የሚባለው። እዚህ የምታዩት ፋርም ባለቤት ነኝ። ይሄን እንግዲህ ስራ ከተቀላቀልኩኝ አንድ 4 ወር ይሆነኛል። የኢትዮ ዶሮ እርባታ ቤተሰብ ሆኛለሁ። እንግዲህ የኢትዮ የዶሮ እርባታ ላይ ስልጠናውንም እንዲሁም ደግሞ ዶሮዎችን ወስደው ውጤታማ የሆኑ ሰዎችን እየቃኘን ነበረ። በቅድሚያ ግን ለምን ይሄን ቢዝነስ ልትመርጪ እንደቻልሽ እስቲ አጋሪኝ። እሺ አመሰግናለሁኝ። እንግዲህ ካሁን በፊት የተለያየ ትሬኒንጎችን እንወስድ ነበር ከዚህ ከስራ እድል ፈጠራ ጋር ከኢንተርፕረነርሺፕ ጋርና እሱን ወደ ተግባር ለመቀየር ብዙ ጊዜ አስብ ነበር። ግን የሆነ ስራ ለመጀመር ያው ብዙ ጊዜ ስጋቶች ስለሚኖሩ ደፍረሽ ለመግባት ያስቸግራልና በዚህ በዶሮ እርባታ ላይ አዋጭ የሆነ ቢዝነስ መሆኑንና በቀላሉ ተሰርቶ የአሪፍ የሆነ እንትን እንደሚገኝ ሳይ እኔም በፊት የነበረኝን ሀሳብ ወደ ተግባር ለመቀየር ለምን ወደዚህ ስራ ልቀላቀልም በሚል የአድራሻውን በመጠያየቅ ሄድኩኝና ያው አዋጪ መሆኑን በደንብ በአካልም ሄጄ ስለተገነዘብኩኝ ወደዚህ ስራ መግባት ይቻላል ማለት ነው። ስልጠናው ጠቅሞሻል? አዎ በጣም አሁን አንድ ዶሮ አርቢ ወደ ስራ ከመግባቱ በፊት ሊያውቃቸው የሚገባ ነገሮችን በሙሉ አግኝቻለሁኝ ማለት ነው። ከዚህ በፊትም ማቀውን ይበልጥ ደግሞ በይበልጥ ተጨማሪ ሆኖልኝ አደፋፍሮኝም በእውቀትም እንድሰራው አድርጎኛል ብዬ ነው ማስበው ስልጠናው። ይህን ስልጠና በመውሰድሽና የዶሮ እርባታ ላይ በመሰማራትሽ ያገኘሽው ነገር አለ ወይ? አዎ እንግዲህ እንዳልኩሽ በጣም አንድ ነገር ስራ ለመስራት ስታስቢ ብዙ የሚያስፈሩ ነገሮች፣ ኪሳራዎች ምኖች ነው የሚታዩሽ፣ ስጋቶች ናቸው በይበልጥ ወደ አይምሮሽ የሚመጣው። ግን እንዳልኩሽ ይሄንን ግን አዋጪ መሆኑን ይበልጥ ከስልጠናው በተግባርም ከሌሎች ተሞክሮም ስላየን ማለት ነው። አሁን ይህን ስራ ተቀላቅለናል። ስራ ከተቀላቀል ቅድም እንዳልኩሽ እንግዲህ ገና 3-4 ወር ላይ ነው ያለነው። በሰራነው ቢዝነስ ፕላን መሰረት የተሻለ ውጤት እናገኛለን ብለን ነው የምናስበው። አሁንም ዶሮዎቹ ጥሩ ሁኔታ ላይ ናቸው ያሉት። ወደፊት የተሻለ አግኝተን ወደ ተሻለ ደግሞ ደረጃ ከዚህ የበለጠ ደረጃ ለመስራት ነው የምናስበው። በስንት ዶሮዎች ነበረ ይሄንን ፋርም የጀመርሽ? እኛ የጀመርነው በ800 ዶሮዎች ነው። 800 ዶሮዎች ናቸው የወሰድናቸው። ሲመጡ የ7 ቀን ነበሩ። አሁን ግን የ3 ወር ከ15 ቀን ሆኗቸዋል። ጥሩ ደረጃ ላይ ነው ያሉት። እንግዲህ ከአንድ ወር በኋላ ውጤት እንጠብቃለን ብለን እናስባለን። የተወሰነ ነገር። በስንት ብር ካፒታል ነበረ የጀመርሽው? እንግዲህ እነኚህ እንዳልኩኝ 800 ዶሮዎች ናቸው። አጠቃላይ ከቢዝነስ ፕላኑ ብነሳልሽ ያው ብዙ ነገሮች ናቸው እንግዲህ የሚያስፈልጉትና እያንዳንዱን ከመተንተን ይልቅ አጠቃላይ ወደ 5.5 ሺህ ብር ማለት ነው። አጠቃላይ የ3 ወር ወጪውን ማለት ነው። ውጤቱን ለማየት ትንሽ ይቀራልና በተስፋ ነው ብለሽኛል። ከዛ አንጻር ግን ወደዚህ ስራ መሰማራት ፈልገው ምናልባትም ደግሞ ከፍርሃት አንጻር የማይሳተፉ የማይገቡበት ብዙ ሰዎች ይኖራሉና ለነሱ መታስተላለፊ መልእክት ካለ እስቲ እድሉ ልስጥሽ። የተለያየ ቢዝነስ ጀምሪ እንዳልኩሽ ኔጌቲቭ ነገሮች ናቸው በአይምሮችሽ አይሆንም አይቻለም የሚል ነገር ነው የሚመጣውና ያን ነገር መድፈር ነው ደፍረሽ መግባት ነው እና እኔ እነኚህን ዶሮዎች አሁን ሳስገባ አንዴ ያልቃሉ፣ እንደዚህ ይሆናሉ፣ ችግር ይፈጠራል ምናምን ነበር የሚባለውና እንደዛ አይደለም። በቃ በስራ ከተከታተልሽ የሚያስፈልጋቸውን ነገር ካደረግሽላቸው አመጋገባቸውን፣ ክትባታቸውን፣ ዶሮዎቹ የምታያቸውን አንዳንድ ምልክቶች ቶሎ ወስደ አይተሽ እርምጃ የምትወስጂ ከሆነ ምንም አይነት ስጋት የለውም ብዬ ነው ማስበው። ያው እስካሁን ድረስ ካየሁት ነገር ምንም ስጋት አልገጠመኝም። ትንሽ ችግር እንኳን ወደ እርምጃ ወስዳለሁ ያ ነገር ይስተካከላል ማለት ነውና ምንም የሚያስፈራ ነገር የለውም። በዚህ ስራ ላይ መሳተፍ የምትፈልጉ አዋጭ የሆነ ቢዝነስ ነው። በጥንቃቄ ስራዬ ብሎ መያዝ ግን አለበት ማለት ነው። ዝም ብሎ ለሰራተኛ ወይም ችላ በማለት እንደዚህ የምናሳልፍ ከሆነ ያው የሰጋነው ነገር ይበጣል። ግን ያ ነገር እንዳይሆን ትኩረት ሰጥተን ስራችንን አክብረን የሚያስፈልጋቸውን ነገሮች ማድረግ ከቻለን ውጤታማ ናቸው። ውጤታማ እንደሚሆን ደግሞ እንደዚህ ያስታውቃል ማለት ነው። ብዙም የገጠመኝም ችግር የለም ይገጥመኛልም ብዬ አላስብም። ምክንያቱም የሚያስፈልገው ነገር ስለማደርግላቸው ሌሎቻቸው መስራት የሚፈልጉትን ይሄንን ነው መክረው፣ ግን ትኩረት ያስፈልጋል። የዶሮ እርባታ ቦታ ይወስነዋል ወይ? የዶሮ እርባታ ቦታ ያው ቢወስነውም ግን ያ ፍላጎት ነው ዋናው። ከትንሽም መጀመር ይቻላል እንደተሞ ለመለማመድ ስራውን አጋጣሚ ሆኖ ይሄ የራሳችን የቤተሰብ ቦታ ነው። አጋጣሚ ሆኖ ግን ይህንን እድል የሌላቸው በክራይም ሆነ ምቹ የሆነ ቦታ ላይ ለዶሮ ምቹ የሆነ ቦታ ላይ ከፈልገው በትንሽም ቢሆን ጀምረው እያሰፉ መሄድ ይችላሉና ብዙም ስጋት አይደለም የቦታ። ኢትዮ የዶሮ እርባታ ከሚሰጣቸው አገልግሎቶች ውስጥ ስልጠናው አንዱ ነው። ከዛ በተጨማሪ ደግሞ ዶሮዎችን ማቅረቡ ነውና ይህንን በአንድ ላይ ይዞ መምጣቱ ላንቺ ምን አይነት ጠቀሜታዎችን ይዞልሽ መጥቷል?
እኔ በጣም በቃ ራስ ኮንፊደንስ እንዲኖረኝ ነው ያደረገው። አንደኛ ነገር ከዚሁ ከኢትዮ ዶሮ እርባታን አጠቃላይ የሚሰጠውን አገልግሎት በመነሳት ነው እና የጀመርኩት። አጋጣሚ ሆኖ ስልጠናውንም የዶሮ አቅርቦትንም ክትትልና ድጋፉንም ሁሉም ነገር ከነሱ መሆኑ ይበልጥ ኮንፊደንስ እንዲኖረኝ አድርጎኛል ማለት ነው። አሁን ሌላ ቦታ ስልጠና ሌላ ቦታ ዶሮ በወስድ ኖሮ ምናልባት ችግር እንኳን ቢገጥመኝ እንዴት ነው ያንን ነገር መወጣ የሚል ስጋት ይኖረኝ ነበር። ይሄ ግን ፓኬጁ አንድ ላይ ነው። ትሬኒንጉም አለ፣ የዶሮ አቅርቦት አለ፣ ክትትልና ድጋፉም አለ፣ የተለያዩ መድኃኒቶችም አቅርቦት ከፈለግን እናገኛለን። ምንም የሚቸግረን ነገር የለምና እኔ በጣም ነው ማመሰግናቸው። በጣም ነው መልሽ ከሚገባው በላይ በማንኛውም ሰዓት እንደውላለን፣ በማንኛውም ሰዓት መልስ ይሰጠናል። ችግር የለም። ደውለውም ይጠይቁናል። እውነት ለመናገር ደውለው ይጠይቁናል። እንዴት ደረሰ ጤንነታቸውን እንጠይቃለንና ሙሉ ኮንፊደንስ እንዲኖርሽ በስራው ላይ በጣም በቃ ለሌሎቹ ራሱም ተናግረሽ ተሞክሮ ራሱ እንዲወስድ ወደነሱ ወደዚህ ወደ ኢትዮ ዶሮ እርባታ ራሱ ብዙ ሰዎች አሁን እኔ ራሴ እንትን እያልኩ ነው እዛ ሂደው ይሄንን ፓኬጅ አግኝተው ወደዚህ ስራ እንዲገቡና ጓደኞቼ ራሱ እየተነሳሱ ነው ለዚህ ስራ ማለት ነውና በጣም ለኔ ኮንፊደንስ ጨምሯል። ከሚሰጧቸው አገልግሎቶች ውስጥ ከሁለቱ በተጨማሪ ክትትልና ድጋፍ አለውና ዶሮቹን ከሰጡሽ በኋላ ክትትልና ድጋፉ እንደቀጠለ ነው ወይ? አዎ እንደቀጠለ ነው። ይደውላሉ። እንደገና የቴሌግራም ቻናል አለን። ችግር ሲኖር እንለዋወጣለን፣ ኢንፎርሜሽን እንለዋወጣለን። ያሉበትን ደረጃ በስልክም በቴሌግራምም እና በይሄው በአካልም እንደዚህ እየተመጣ ይጎበኛል ማለት ነውና ጥሩ ነው በጣም ጥሩ። እሺ በስተመጨረሻ ማለት የምትፈልጊው ነገር ካለ እድሉ ልስጥሽ። እሺ ማለት የምፈልገው መጀመሪያ ወደዚህ ስራ እንድገባና ለዚህ ውጤት እንድደርስ ማለት ነው መጀመሪያ እግዚአብሔርን ነው የማመሰግነው። ሁለተኛ ግን ለዚህ ደግሞ ተነሳስቼ በተግባር ደግሞ እንድቀይረው ደግሞ የኢትዮ ዶሮ እርባታን በጣም ነው የማመሰግነው ማለት ነው። ከስልጠናው ጀምሮ ከሚያደርጉ ክትትልና ድጋፍ ከዶሮ አቅርቦታቸው እኔ ደግሞ መጀመሪያ ሶስት ትንሽ በመጠናቸው አነስ ያሉትን ደግሞ በመተማመን በፍቅር እኛ እንዳንጎዳ ችግር የለም ብለው በቶ ምናምን ዶሮች ሁሉ ነው የተቀየረልኝና በጣም ነው የማመሰግነው። ታማኝም ናቸው። አሁንም ደግሞ ክትትልና ድጋፋቸው እንዲቀጥል ሁሌም ማለት ነው ከኛ ጋር እኛም ውጤታማ ሆነን ደግሞ እነሱን እናኮራለን ብዬ ነው ማስበው። ጥሩ ስለሰጠሽኝ ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እሺ እኔም አመሰግናለሁ።